በማርኬት ውስጥ የራስ ስትራቴጂ ሊኖር ይችላል። ቻርትም ላይ ስትራቴጂን ትስል ይሆናል። ነገር ግን እነዚህ አራት ታላላቅ ዜናዎች በሚወጡበት ሰዓት ሁሉም የቴክኒካል ትንታኔዎች መስራታቸውን ያቆማሉ። ገበያው በሰከንዶች ውስጥ ይናወጣል። ብዙ ሰዎች ይከስራሉ፣ አሊያም በአንድ ጀንበር ትልቅ ትርፍ ያፍሳሉ። ዛሬ ማርኬቱን የሚቆጣጠሩትን አራቱን ታላላቅ ዜናዎች መቼ እንደሚወጡና ማርኬቱ ላይ ስለሚኖራቸው ተጽዕኖ እንመለከታለን። ከመመልከታችን በፊት ግን ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። የመጀመሪያው የገበያው የልብ ትርታ ተብሎ የሚጠራው ኤንኤፍፒ ወይም ነን ፋርም ፔሮል ነው። የዜና ከግብርና ውጪ በአሜሪካ ውስጥ በአንድ ወር ጊዜ ውስጥ ስንት አዲስ የስራ ዕድል እንደተፈጠረ የሚያሳይ ዜና ሲሆን በየወሩ በመጀመሪያው አርብ ላይ ይፋ ይደረጋል። ይህ ቀን በብዙ ትሬደሮች ዘንድ የወሩ ትልቁ የክፍያ ቀን ወይም ትልቁ የጥፋት ቀን ተብሎ ይታወቃል። መረጃው ከሚጠበቀው በላይ ከሆነ የአሜሪካ ዶላር እንደ ሮኬት ሲተኮስ፣ ወርቅና ከአሜሪካ ዶላር ጋር ጥንድ የሆኑ ሌሎች ፔሮች ደግሞ ወደታች ያዘቀዝቃሉ። በዚህ ሰዓት ባንኮች ሆን ብለው ዋጋውን ወደ ላይና ወደ ታች በፍጥነት በማንቀሳቀስ የችርቻሮ ነጋዴዎችን ስቶፕ ሎስ ያጸዳሉ። ሁለተኛው ደግሞ የዋጋ ግሽበት ቴርሞሜትር በመባል የሚታወቀው ሲፒአይ ወይም የሸማቾች የዋጋ መለኪያ ኢንዴክስ ነው። በቀላል አማርኛ ይህ ሪፖርት የአሜሪካን የዋጋ ግሽበት መጨመርና መቀነሱን ይለካል። ዜናው በየወሩ አብዛኛውን ጊዜ በወሩ አጋማሽ አካባቢ የሚወጣ ሲሆን ግሽበቱ ከፍተኛ ከሆነ ማዕከላዊ ባንኩ ወለድ ለመጨመር ስለሚገደድ ዶላር እንዲጠነክር ያደርገዋል። በአሁኑ ጊዜ ከኤንኤፍፒ እኩል ወይም በበለጠ ማርኬቱን በማነው ትልቅ የዋጋ አቅጣጫ ወይም ትሬንድ የሚፈጥረው ይህ የሲፒአይ ዜና ነው። ሶስተኛው ደግሞ የዜናዎች ሁሉ አባት ወይም የገበያው ንጉስ ተብሎ የሚጠራው ኤፍኦኤምሲ ነው። ይህ አሜሪካ ማዕከላዊ ባንክ የገንዘብ ፖሊሲውንና የወለድ ምጣኔውን የሚወስንበት ስብሰባ ሲሆን በአመት 8 ጊዜ ወይም በየ6 ሳምንቱ ገደማ ይካሄዳል። ውሳኔው በተገለጸ በ30 ደቂቃ ውስጥ የባንኩ ኃላፊ ጋዜጣዊ መግለጫ መስጠት ይጀምራሉ። ይህ ውሳኔ በሚነበብበትና ንግግር በሚደረግበት ሰዓት ማርኬቱ ቃል በቃል ይቆማል። ከዛም በሚያስደነግጥ ፍጥነት አቅጣጫውን ስለሚቀይር በዚህ ሰዓት መገበያየት ከሰዓት ጋር እንደመጫወት ይቆጠራል። አራተኛው ደግሞ የኢኮኖሚው የውጤት ካርድ በመባል የሚታወቀው ጂዲፒ ወይም አጠቃላይ የሀገር ውስጥ ምርት ነው። የአንድን ሀገር ኢኮኖሚ ማደግ ወይም ማሽቆልቆል የሚለካው ይህ ዋና ሪፖርት በየ3 ወሩ ይወጣል። ነገር ግን የአንድ ሩብ ዓመት መረጃ በየ3 ደረጃዎች ተከፋፍሎ በየወሩ ይቀርባል። ጠንካራ ጂዲፒ መረጃ ማለት ጠንካራ ኢኮኖሚ ማለት ስለሆነ የዜና የረጅም ጊዜ ኢንቨስተሮች ወይም ተቋማት ገንዘባቸውን የት ሀገር ላይ ማፍሰስ እንዳለባቸው ስለሚነግራቸው ዘላቂ የሆነ የገበያ አቅጣጫ ለመፍጠር ይረዳል። በአጠቃላይ እነዚህ ዜናዎች ሲወጡ የኢኮኖሚ ካላንደር ላይ 3 ዋና ዋና ነገሮች ታያላችሁ። እነሱም ያለፈው ወር መረጃ ፕሪቪየስ፣ የባለሙያዎች ግምት ወይም ፎርካስት እና አሁን የወጣው ትክክለኛው መረጃ አክቹዋል ናቸው። ስለዚህ የባንኮች ቁማር ያለው እዚህ ጋር ነው። ምክንያቱም ማርኬቱ በኃይል የሚንቀሳቀሰው ዜናው ጥሩ ወይም መጥፎ ስለሆነ ብቻ ሳይሆን ትክክለኛው መረጃ ከግምቱ ምን ያህል እንደራቀ በማየት ነው። አብዛኛውን ጊዜ የባለሙያዎች ግምት አስቀድሞ በገበያ ዋጋ ውስጥ ተካቶ ሊሆን ይችላል። ስለዚህ ትክክለኛው ቁጥር ከግምቱ በጣም ሲለይ የድንጋጤና የሊኩዊዲቲ ማዕበል ይነሳል። እውነተኛ ፕሮፌሽናል ትሬደሮች ዜናው በሚወጣበት ጊዜ ባለው ትርምስ ውስጥ ገብተው ቁማር አይጫወቱም። ዜናው ወጥቶ ማርኬቱ የችርቻሮ ነጋዴዎችን ጠራርጎ ካጸዳ በኋላ ገበያው ወደ ትክክለኛው አቅጣጫ ጉዞውን ሲቀጥል የባንኮችን ዱካ አሻራ ተከትለው ይገባሉ። ስለዚህ የኢኮኖሚ ካላንደራችሁን ተከታተሉ፣ ግምቱን እና እውነታውን አወራሩ። ነገር ግን ሁሌም ከባንኮች ጋር አብራችሁ ተጓዙ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁትና በሚቀጥለው ጊዜ ባንኮች በዜና ሰዓት የሚጠቀሙበት ስትራቴጂ በቻርት ላይ በተግባር እንድንመለከት ከፈለጋችሁ ኮሜንት ላይ በተግባር አሳየን ብላችሁ ጻፉልኝ። እንደዚህ አይነት ሁለተኛና የፕሮፌሽናል የትሬኒንግ ሚስጥሮች ሁልጊዜ በፍጥነት እንዲደርሳችሁ ቪዲዮ ላይክ በማድረግ ለሌሎች ሼር አድርጉ። እንዲሁም ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን አብሩ። በሚቀጥለው ቪዲዮ ይበልጥ ጠንከር ያሉ የባንክ አሰራሮችንና የአልጎሪዝም ሚስጥሮችን ይዤላችሁ እስክመለስ ድረስ በጥንቃቄ ትሬድ አድርጉ። መልካም ቆይታ።